የስደተኞቹ በኢትዮጵያ መሬት በሰላም የመኖር በፍጹም ነፃነት ለክሮንሾች ሆነ የክርስቶሳት ለበቀል አሴሩ ተረክበው ለማጥቃት። አለይኩም ወራህመቱላሂ ሰላም ናቸው። አልሐምዱሊላህ ረባን ሰላም ነኝ። ከእናንተ ጋር እንዴት ነው? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። ሪያድ ዝናቡ ሀይሎብናል ባካችሁ እና እንዴት ናችሁ? ወላሂ ይሄ ልጅ ቃላት የለኝም። ያ አላህ ያ አላህ ብቻ ከባድ ነው ወላሂ። የዚህ ልጅ ስራ በጣም ነው እንደዚህ እናቶችን በጣም ከባድ ነው ወላሂ እላለሁ። አላህ ሱብሃነሁ ወተዓላ ቀጥተኛውን መንገድ ይምራው። ወላሂ የዚህ ልጅ ስራ ከባድ ነው። እንደው ይሄ ነው ብሎ መግለጥ ራሱ ይከብዳል። ቃላት ራሱ ቃላት የሚል ማለት ነው። በጣም ከባድ ነው። ብቻ ፈጣሪ ባርከው የተባረከ ይሁን። ልጆቹ እንደዚህ የሚጦሩት የሚቀብሩት አላህ ያድርገው። የሰው ልጅ መቼም የዘራውን ነው የሚያይደው እና ወላሂ እኔ ራሱ በጣም ነው የገረመኝ ማለት ነው። እና ኢንሻአላህ ቪዲዮውን ከወደዳችሁ ላይክ፣ ሳብ፣ ሼር በማድረግ ቤተሰብ ሆኖ አበረታቱኝ። እስከዛሬም ላይክ፣ ሼር፣ ኮሜንት እያደረጋችሁ ለምታበረታቱኝ ጀዛኩሙላህ ኸይር እና ኢንሻአላህ ወደ ቪዲዮ እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቄት የለም እንዴ ላፍታ እንኳን ችሎ መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል?
እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል ተለዩ ማለት በድንገት ኧረ እንዴት ይሆናል